Salviasu. ሰላም እህቶቼ እንዴት አደራችሁ? እንዴት ናችሁልኝ? እንኳን አደረሳችሁ። ያው እንግዲህ እዚህ ጋር የማይሆን ነገር ተፈጥሮ ነው። በጣም እንትን አለኝና ምች መቶኛል። በቃ ይሁት እንደዚህ ሆኜ ቤተክርስቲያን መሄድ ደበረኝና ማክሳረኩኝ። ኤኒሃው እንዴት ናችሁልኝ? እንኳን አደረሳችሁ። ያው እንግዲህ አደራችሁን ለመወጣት ዝክሩን አዝዣለሁኝ። እዛ ተቋጥሮ እየጠበቀኝ ነው። እዛ ሄደን ደግሞ ላሳያችሁ። አብራችሁን ሁኑ። አደራችሁን አደርሳለሁ። ዝክራችሁን ይቀበሏችሁ። አቡነ ገብረ መንፈስ ቅዱስ ተከተሉኝ። ሁሌ ላሳያችሁ። ያው እዚህ ጋር እንግዲህ እንደምታዩት ነው። ምግቡን ወደ መኪና እያስገባን ነው። እግዚአብሔር አምላክ ደግሞ ሁሌም ከእናንተ ጋር ይሁን። እኔም ቃላችሁን ተቀብዬ ዝክራችሁን ለመፈጸም ስላበቃኝ እግዚአብሔርን አመሰግነዋለሁ። አቡነ ገብረ መንፈስ ቅዱስን አመሰግናችኋለሁ። እናንተም ከቁጥር ሳያጎል ደግሞ እንደዚሁ በየዓመቱ እንዲዘክሩ ያብቃችሁ። እዚህ ጋር በቃ መኪናዬን እንዳይበላሽ ወጥ ቢፈስና ምናምን እያሉ ነበር አባባ። ግድ የለዎትም በእኔ ይሁንብዎት እያለቻቸው ነበር ሴትዮዋም። አይፈስም እና ምግቧ ደግሞ ሲጣፍጥ ነው የምላችሁ። እና ምግቧ በጣም የሚጣፍጠው እኔም ደግሞ በስራዋ በጣም ነው ደስ ያለኝ እግዚአብሔርን። መጨረሻ ላይ ለእኛ አንድ አስቀርተን ስንቀምሰው በስመ አብ እጅሽ ይባረክ ብያታለሁ። ቀጣይም ከአንቺ ጋር እኔም ብያታለሁኝ ብዬ በቃ ሰው ሁሉ እያየኝ ይላል። ስጋ ቤት ያክል ጮማ እየሸጡ እንዲሁ ሰውን ይጨርሱ። ስጋው እንዳለ በሙሉ ቀይ ነው። ሹፌራችን በጣም የሚያስቁ ሰውዬ ናቸው እና ደስ የሚሉ ሰውዬ ናቸው። እንዲሁ የመንገዳችን ላይ ያሳቁን ነበረ። ያጋጠማቸውን ነገር ስለ ኑሮ ውድነቱ ምናምን ብቻ እየነገሩን ከዚህ በፊት እንዴት ዶሮ በ5 ብር ገዝተው እንደሚመጡ ሙሉ ሽንጥ ስጋ ምናምን ብቻ እየነገሩ ነበረ። በጣም የኑሮ ውድነቱ በጣም እንደከፋና የትልቅ መኪና አሽከርካሪ ምናምን እንደነበሩ እየነገሩ ሙሉ ሆል ታይም በቃ እየሳቅን ነበረ። በጣም ደስ ይላሉና እዚህ ጋር ደግሞ ደረስንና እኔ ስሳለም ብስራተ ገብርኤል ደረስን። እዚህ ጋር ስሳለም ልጅ አስታወሽኝ ተባረኪ እኔም ተሳለምኩኝ ምናምን እያሉ በቃ እንደዚሁ እንዳሳቁን የደረሱት። ሄሎ በአቡዬ ግቤ ወድቄ ብነሳ አካላቴ ሁሉ ፈውስ ይዞ ተነሳ። አማን በአማን
ወይ እውነት ለመናገር እዚህ ጋር በጣም ከብዶን ነበረ። በስመ አብ ወወልድ ወመንፈስ ቅዱስ። እኛ ቤተክርስቲያኗ ጋር ገና ሳንደርስ መኪና ማለፍ አይቻልም ተባለና እዚሁ አቆመ። በቃ ማለፍ ስለማይቻል አሸክመን እንደዚህ እየሄድን እያለ ሰው ክብብ አደረገን ማለት ነው። ከዛ በቃ እዛው ክብብ ሲያደርገን የተወሰነውን ሰጠንና ኧረ በማርያም እኔ ለእኔ ብጤዎች ነው ያመጣሁት እባካችሁ አንድ ያሳልፉኝ ምናምን አለና ተባበሩን። እግዚአብሔር ይስጣቸው። እነዚህ ሰዎችም እንደዚህ ተሸክመው እየሄድን ምናምን በቃ መኪና ማለፍ ስላልተቻለ ምንም ማድረግ አልቻልኩም። ከቤተክርስቲያን ትንሽ ርቀት ትንሽ ማለት ትንሽ ነው የቀረና አልቻልንም። እንደዚህ በቃ የተወሰነውን ሰጠንና እዛ ጋር ከዛ ደግሞ ኧረ በስመ አብ እስኪ ወደ ቤተክርስቲያን ጠጋ ብለን ደግሞ የኔ ብጤዎቹን እንዘክር ብለን እየሄድን እያለ በቃ ከባድ ነው። አልገባችሁም እንዴት እንደምሮጥ? እንዳይጠፉብኝ ደግሞ በቃ እነሱ በጣም እያጋዙኝ ነው፣ ግን ደግሞ እንዳይጠፉብን እንሮጣለን ምናምን። ሁላችንም እየተሯሯጥን ነበረ እዚህ ጋር። እግዚአብሔር ይመስገን ብቻ ያው ትንሽ ይከብዳል። እዚህ ጋር ያለው ነገር ከባድ ነው። ሰው ካላገዛችሁ ኢቭን ሰው ቢያግዛችሁ ራሱ በጣም የሚከብደው። ሁሉም ሰው ግር ብሎ ምናምን ይመጣል። ከዛ እዚህ ጋር ፌስታሉ ብትናላለን እዩ እናንተ እዩት። በቃ እዚህ ጋር ያለውን ነገር በተነሲር ህዝቤ በቃ እንደዚህ ነው። በቃ ምንም ማድረግ አይቻልም። እኔ ከዛ በቃ ሰለችኝ። እኔ እንደው በቃ እዚሁ በቃ ሰተናቸው እንዴ ነው በቃ ተናደድኩኝ ምናምን ነገር። እንደውም የሺያራ ውስጥ ይዘን እንግባ፣ ኧረ እንትን እንበል በቃ እንዴ ይህ ሁሉ ድብድብ አያስፈልግም። በቃ ዝክር ነው። ማንኛውም ሰው ይብላ በቃ አለቀ ምናምን አልኩኝ። እኔ እዚህ ጋር ሰውዬው በጣም ነው የሚታገልልኝ። እመቤቴን ቆይ ያልደረሰው ሰው አለ ምናምን ይኸው አጎንብሼ ስለምሰጥ ለአንድ 2-3 እሰጣለሁኝ እኔ እንግዲህ ብቻ እግዚአብሔር ይመስገን። ከዛ እዚህ ጋር ጧፋችን ምናምን ገዛን። እንደውም እኔ ደስ አለኝ እዚህ ጋር ምናምን ከሱቅ ልገዛ ነበርና እኔ ያላየኋቸው ነበረ ዘፍ እያልኩኝ ከዛ እዚህ ጋር ማን አለች? የሺ አለች። የሺ ማርክ ላይ ጧፍ የሚገዙ ሰዎች አሉ። ጧፍ የምትገዙ አለች። ወንድ ወሰን ነች። ወንድዬ ቾምቤ እላለሁ ቾምቤ በዚህ እርምጃው ማን ነው እቺን የሚቀርጻት? Yeah.
በአቡዬ ግቤ ወድቄ ብነሳ አካላቴ ሁሉ ፈውስ ይዞ ተነሳ አማን በአማኔ ፈውስ ይዞ ተነሳ አማን በአማኔ። እየበላ የሚርበው እየጠጣ የሚጠማው ለብሶ የሚወርደው የማይሞቀው የማይደምቀው ምንድን ነው መድኃኒቱ? እናንተ እንዲህ ዘማሪያኑ ብትነግሩ። መቼም እናንተም የዚህ አካል ናችሁ። እየተራባችሁ ነው ትዘምራላችሁ እንጂ ውስጡ እግዚአብሔርን ተርባችኋል አይደል? አልተራባችሁ? አዎ አይዟችሁ እንጂ። እንግዲህ ዝክራችሁን አቡነ ገብረ መንፈስ ቅዱስ ይቀበሏችሁ። በዚህ መንገድ ጨርሰናል። አሁን እዚህ ጋር ወደ ቤታችን የተመለስን ነው ማለት ነው። እግዚአብሔር ይመስገን። ባላችሁበት ገብረ መንፈስ ቅዱስ ጠብቋችሁ።